የእግር ሽታ የሚያስቸግርሽ ከሆነ ወይም ያስቸገረህ ከሆነ ይህንን ቪዲዮ መመልከት አለባችሁ። ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ጤና ይስጥልኝ። ውድና የተከበራችሁ የዩቲዩብ ተከታታዮች፣ ዛሬ እኔ አዲስ ዩቲዩበር ነኝ እና እንድታበረታቱኝ እፈልጋለሁ። አመሰግናለሁ ከወዲሁ። እኔ ዛሬ የመጣሁበት ምክንያት ፈንገስ ወይም ደግሞ ጮቅ፣ ይሄ እግር መሀል የሚወጣ ነገር እና በዛውም ሽታ የሚያመጣ ነገር ምንድን ነው የሚለውን ነገር አብረን እንድንማማርበት ነው እና እኔም ከራሴ ስለ ችግሩ ስላጋጠመኝ ብዙ ጊዜ ክረምት ላይ ነበር የሚመጣው። አሁን ግን ቤት ውስጥ ብዙ ጊዜ ካልሲ በማድረግ በምናምን የሚመጡ ነገሮች ናቸው እና አንዳንድ ጊዜ አጋጣሚ ሆኖ እጅ ላይ የሚወጣል ፈንገስ፣ ጥፍር የሚያበላሽ ነገር ምናምን ነው እና እሱ ምንድን ነው የሚለውን እኔ ለራሴ የምጠቀምባቸውን እና ለራሴ ደግሞ የጠቀመኝ ነገር አለ። እነሱን አዘጋጅቻለሁ። እነሱን ያዘጋጀኋቸውን ነገር በዛ ማሳያቸዋለሁ እንዴት እንደማደርግ እና ይሄኛው የምጠቀመው ነገር አሁን ያዘጋጀሁት በጣም ጠቅሞኛል። በተለይ ለእግሬ በጣም ጠቅሞኛል። እንደዚህ ጮቅ ምናምን ብዙ ጊዜ አያጋጥመኝም። በዛ ላይ ደግሞ አሁን ብዙ እኔን አስጨንቁኝ እናንተም አስጨንቋችሁ ይሆናል ብዬ ይዤ የመጣሁት ምንድን ነው ይሄ የእጅ ጣት ላይ የሚወጣው ማለት ነው። ይሄ አሁን እየታያችሁ ከሆነ ቆይ በኋላ በደንብ በቪዲዮውን እንትን ብዬ አሳያችኋለሁ እና ጣቴ ላይ ማጋጥሞኝ ነበር እና እሱንም ምንድን ነው የሚለውን ዶክተር አናግሬ ስለነበረ እሱን ለእኔ የጠቀመኝን ነገር እናንተ ሊጠቅማችኋል ብዬ ስላሰብኩኝ ይዤው መጥቻለሁ። በነገራችን ላይ እኔ የቆዳ ሐኪም ወይም ደግሞ አስተማሪ አይደለሁኝም። ኖርማል ግን በቤት ውስጥ ለራሴ የጠቀሙኝን ነገሮች ለእናንተም ባካፍላችሁ ብዬ ነው። ምክንያቱም በቅርብ ሰዎች በብዛት እንደዚህ ጮቅ፣ የእግር መብላት በጣም ያጋጥማቸዋል። በዛ ላይ እንደዚህ እጃቸው በጣም የተበላሸ ብዙ እናቶች፣ ቤት የሚውሉ እናቶች፣ ኖርማል ሰዎችም በጣም ብዙ አለ እና በዛ ላይ ደግሞ እኛ ኖርማል ነገር ነው ብለን ስለምንተወው ይተላለፋል። ማለት አንዱን እያከክነው ወደ አንዱ ስናደርግ ጥፍሮቹ ላይም ስለሚተላለፍ ፈንገሱ ብዙ ጊዜ ሰው ችላ ይለዋል እና እኔ ግን በዚህኛው በአንድ ጣቴ እጄ ላይ ባጋጠመኝ ያው ዶክተር አናግሬ ያገኘሁትን ጥቅም በዛ ላይ ደግሞ እኔም ቤት ውስጥ ለራሴ ተጠቅሜ ያገኘሁትን ለእናንተ እንዳካፍላችሁ ብዬ ነው የመጣሁት። በተከታተሉ ደስ ይለኛል እና የቪዲዮውን ያሉትን ነገሮች ላሳያችሁ እና ቤተሰቦቼ ይኸው አሁን እቃዎቹን አዘጋጅቻለሁ። ምን ምን እንደሆኑ ልንገራችሁ እና ወደ የምናደርገው ነገር እንሄዳለን። ኖርማሊ ይሄ መፈቅፈቂያው ኖርማል እንትኑ ነው። ሻምፖ፣ ሎሚ፣ ጨው አለኝ እና ይሄኛው ደግሞ ቢካርቦናት ኦፍ ሶዳ ነው የሚለው። ይሄኛው ኖርማሊ በእንትን ይሆናል ለሊጥ ማብኪያ ምናምን ብዙ ጊዜ ሰው ይጠቀማል። እኔም እጠቀማለሁኝ ግን ይሄና ቤኪንግ ምንድን ነው ይሄ ቤካርቦናት ሶዳ ነው። ይሄኛው ደግሞ አለ። ቆይ ሌላ ላሳያችሁ እና ይሄ ቤኪንግ ፓውደር ሌላ ነው። ይሄ ቤኪንግ ፓውደር አይሆንም። ቤኪንግ ፓውደር ሌላ ነው። ይሄ ቤኪንግ ኦፍ ሶዳ ይሄኛው ነው መሆን ያለበት። ለፈንገስ ብዙ ጊዜ የሚያገለግለን አሪፉ ነገር ይሄኛው ነው። ቫዝሊን ያረኩት ውሃው ስላረገው አይደለም። በነገራችን ላይ ቆይ ቫዝሊኑን በኋላ አቀላቅዬ አሳያችኋለሁ። ይሄኛው ግን መጀመሪያ ምንድነው ማድረግ ያለብን? መዘፍዘፍ እግራችንን ማለት ነው በሙቅ ውሃ። ያው ሙቅ ውሃ አዘጋጅቻለሁ። በሙቅ ውሃ እንትን ብለን ሙቅ ውሃውን አድርገን በሙቅ ውሃ ነው መጀመሪያ እግራችንን እንደዚህ አስገብተን ዘብዝተን ብለን እሱን ስንጨርስ ያለውን ሌላውን ፕሮሰስ አሳያችኋለሁ። እሺ ያው ተመልሼ መጥቻለሁ። እንግዲህ እግሬን ዘብዝቤ ጨርሼ ተመልሼ መጥቻለሁ። ይሄ ኖርማል በባለፈው ራሱ ያረኩበት ነው እና ሎሚ ጭማቂ ያለው አሁንም አልቆ ነው ጨርሼው ነው እኔ ድጋሚ ለራሴ ሰራ በዛው ለእናንተ ብዬና ቅድሚያ ሎሚ ራሴ ስለምቀርጽ ነው። ይቅርታ ብዙ እንትን ማይላችሁ ብቻ ሎሚ ይሄ ሎሚ የግዴታ ቢያንስ ለብዙ ጊዜ ከፈለጋችሁት 2-3 ሎሚ ማድረግ ትችላላችሁ። እኔ ለእናንተ ለማሳየት ስለሆነ ነው። ይሄኛው
ቫዝሊን ባይሆን እንትን ይላል ይመረጣል። ይሄኛው ቫዝሊን ማለት ነው። ይሄ በጣም ጠንካራ ቫዝሊን ነው እና እዚህ ጋር የሚታያችሁ ከሆነ ብዙ አልተደባለቀ ስላልተደባለቀ አዲስ አበባ የሆናችሁ ሰዎች መርካቶ በኪሎ ብዙ ጊዜ እንትን ይሸጣል፣ ቫዝሊን ይሸጣል እና እሱን ገዝታችሁ ብትጠቀሙ በጣም ቆንጆ ነው። እሱን ብትጠቀሙ በአንድ ጊዜ ነው የሚቀላቀለው። ይሄ ቢካርቦናት ሶዳ ያልኳችሁ ትንሽ ከሱ ኖርማሊ በማንኪያ አንድ ምናምን በቂ ነው። እንደዚህ ማለት ነው። አንድ በማንኪያ የኛውን ማንኪያውን ቫዝሊን ስለነካውበት ለዛ ነው። አንድ እንደዚህ አድርጋችሁ ይሄኛውን ቢካርቦናት ሶዳውን ከዛ ደግሞ ሻምፖ ትንሽ ሻምፖ ታረጉና ትንሽ ሻምፖ ከዛ በኋላ ቫዝሊን ታረጉበታላችሁ። ቫዝሊን አርጋችሁ እነዚህን መቀላቀል ማለት ነው። እነዚህን በደንብ አርጋችሁ ተቀላቀሉና እነዚህን ከቀላቀላችሁ በኋላ ምንድነው የምታረጉት? ማታ ስትተኙ ተቀብታችሁ ካልሲ አርጋችሁ መተኛት ማለት ነው። ከዛ ኖርማሊ ፈንገሱን በጣም ይጠፋል። በነገራችን ላይ ቅድም ፈንገሱን የእጄን አላሳየዋችሁ። ይኸውላችሁ ፈንገስ ማለት ይሄ ነው እና እኔ ብዙ ጊዜ ምን አደርጋለሁ እዚህ ላይ ይሄኛውን ቢካርቦናት ሶዳውን በውሃ በትንሽዬ ውሃ በማንኪያ አርጌ ብጥብጥ አርጌው ኖርማል ጥፍሩ ላይ ማለት ነው እንደዚህ ጥፍሬ ላይ ይሄኛው እንትኑ ላይ ልጥፍ ነው ማረግበት እና ትንሽ ሰዓት 10 ደቂቃ ቆይቼ እታጠበዋለሁ ማለት ነው። እንደዚህ አሁን እንደምታዩት እንደምታረጉት እንደዚህ አረፋውን አውጥቼ ጣቴን ነው የምቀባው። ከዛ ጣጣቱን ስቀባው አሁን ያው እንደምታዩት ይሻላል ማለት ነው። አሁን ያው እየተፋቀ እየተነሳ ነውና አሁን በጣም ይሻላል። በፊት እንደዚህ አልነበረም እና ይሄ ይጠቅመናል። ጥሩ ነው የምትሉ ካላችሁ ሌላም እንድሰራላችሁ የምትፈልጉት ነገር ካለ አብረን እንግዲህ ይሄንንም ቻናል እያሳደገን ለእናንተም የሚጠቅመውን ነገር ለኔም እንደዛው እናንተም ደግሞ አስተያየታችሁን ኮሜንት ላይ እየጻፋችሁልን አብራችሁን ነው። አመሰግናለሁ።